ስለ ፔመንት ሰርተፊኬት ቪዲዮ እንሰራላችሁ አብዛኞቻችሁ ጠይቃችሁኛል። እንግዲህ ፔመንት ሰርተፊኬት ማለት ኮንትራክተሩ የሰራው ስራ ተለክቶ ምን ያህል ክፍያ እንደሚገባው የሚያሳይ የክፍያ ማረጋገጫ ሰነድ ነው። እሺ እንግዲህ ያዘጋጀሁላችሁ ሳምፕል ይሄንን ይመስላል ፔመንት ሰርተፊኬት ማለት ነው። እዚህ ላይ ምን ነገሮች መሟላት አለባቸው፣ ምን ኢንፎርሜሽኖችን ነው የምናገኘው የሚለውን ስናይ በመጀመሪያ ፔመንት ነምበሩ ግዴታ ነው። ስንተኛ ክፍያ እንደሆነ ማወቅ ምንችለው እዚህ ላይ በመናስቀምጠው ቁጥር ነው ማለት ነው። አሁን የመጀመሪያ ክፍያ ከሆነ ፔመንት ሰርቲፊኬት ነምበር 1 እንላለን። ሁለተኛ ሶስተኛ ሲሆን እንደዛው፣ ፋይናል ሲሆን ደግሞ ፋይናል ፔመንት ሰርቲፊኬት እንላለን ማለት ነው። ሶ ከዛ ቀጥሎ ደግሞ የፕሮጀክቱ ኔም ያስፈልጋል። ምን አይነት ቢልዲንግ እንደሆነ ኮንስትራክት የሚደረገው እዚህ ጋር የፕሮጀክቱ ኔም ያስፈልገናል። ሎኬሽኑ አዲስ አበባ ከሆነ አዲስ አበባ፣ ሌላ ሀገር ከሆነም ደግሞ የዛ ሎኬሽን ስም መጠቀስ አለበት። ከዛ የክላይንቱ ስም፣ ከዛ የኮንሰልታንት፣ ከዛ የኮንትራክተር፣ እነዚህ ኢንፎርሜሽኖች መሟላት አለባቸው ማለት ነው። ሶ በመቀጠል ደግሞ እዚህ ጋር ያሉት ኢንፎርሜሽኖችን ነው የምንሞላው። እሺ እንግዲህ እዚህ ጋር ያሉት ደግሞ ሜን ኮንትራክት ኬት ነው የምንወስደው? ቀጥታ ከሰመሪ ነው የምንወስደው ማለት ነው። ሊንክ አድርገን እንወስደዋለን። ይሄ ቁጥር ከቫት በፊት ያለ ነው። ያው እኔ ለምሳሌ ነው ይሄን ቁጥር የተጠቀምኩላችሁ። ከዛ 15% ቫትን ጨምርበታለን። ሶ ቶታል ቫትን ጨምሮ ሜን ኮንትራክቱ ይሄን ይሆናል ማለት ነው። እዚህ ጋር ሌላው ምንድነው ሰፕሊመንተሪ ኮንትራክቶች ካሉ ምናልባት እዚህ ጋር ሊካተት ይችላል። ከዛ ደግሞ ወደዚህ ስንመጣ ይሄም ቁጥር ቀጥታ ኬት ነው የምንወስደው? ከሰመሪ ሺት ነው። ይሄ ማለት ምንድነው ኤክስኪዩትድ የተደረገው የስራ አማውንት ነው ማለት ነው። ማቴሪያል ኦን ሳይትም ካለ እሱንም ጨምሮ ነው የሚሆነው። ስለዚህ ይሄ ማለት እስካሁን የተሰራው ስራ ነው ማለት ነው። ከዛ ምን እናደርጋለን? እዚህ ጋር ተቀናሾች አሉ። እነዚህ የሚቀነሱ ነገሮች ናቸው። አሁን ተሰራ ካልኳችሁ ስራ ላይ የሚቀነሱ ገንዘቦች ናቸው ማለት ነው። የመጀመሪያ ፕሪቪየስ ፔመንት ነው። ያው የመጀመሪያ ፔመንት ስለሆነ ፕሪቪየስ ፔመንት አይኖረንም። ሁለተኛ ሶስተኛ ሲሆን ግን ከዚህ በፊት የነበሩት ፔመንቶች ተቀናሽ ይደረጋሉ። ለምን? ኦሬዲ ስለተከፈለ ማለት ነው። እሺ ሁለተኛው ቀጥሎ የምናገኘው ደግሞ አድቫንስ ሪፔመንት ነው። ይሄ ማለት ኮንትራክተሩ ስራውን ለመጀመር ቀድሞ አድቫንስ ፔመንት ከተቀበለ ያን የተቀበለው አድቫንስ ፔመንት በየክፍያው እየተቀነሰ ተቆራጭ ይደረግበታል ማለት ነው። ስለዚህ አድቫንስ ሪፔመንት ነው። ያው ፐርሰንቴጁ እንደ ኮንትራክቱ መሰረት ይለያያል። ሶ ቀጥሎ የምናገኘው ደግሞ ሪቴንሽን ነው። 5% ሪቴንሽን ይቆረጣል። ሪቴንሽን ማለት ኮንትራክተሩ ስራውን በጥራት እንዲያጠናቅቅና የሚፈጠሩ ጉድለቶችን እንዲያስተካክል እንደ ዋስትና ሆኖ ከክፍያው ላይ የሚያዝ ገንዘብ ነው። አብዛኛውን ጊዜ ግማሹ ፕሮጀክቱ ሲጠናቀቅ ይለቀቃል። ቀሪው ደግሞ ያው ዲፌክት ሊያቢሊቲ ፔሪድ ካለቀ በኋላ ይለቀቃል ማለት ነው። እሺ እንግዲህ ሌላው ተቀናሽ የሚደረገው በኮንትራክቱ መሰረት ሪቤት ካለ እሱ ይቀነሳል። የሪቤት እና የሪቴንሽን ልዩነታቸው፣ ሪቴንሽን ግንባታው ሲያልቅ ለኮንትራክተሩ የሚመለስ ገንዘብ ሲሆን ሪቤት ግን አይመለስም ማለት ነው። ሌላው ፔናልቲ ነው። ይህ ደግሞ ስራው በተባለው ጊዜ ካልተጠናቀቀ ከኮንትራክተሩ የሚቀነስ ቅጣት ነው ማለት ነው። አሁን እንግዲህ በዚህ ፔመንት ሰርቲፊኬት መሰረት ተቀናሽ የሚደረጉ ነገሮች እነዚህ ናቸው። ያው የመጀመሪያ ፔመንት ስለሆነ ፕሪቪየስ ፔመንት አይኖረንም። ሶ እነዚህ ነገሮች እነዚህ ቁጥሮችን ቀናንሰን ያገኘነው ውጤት ይሄ ነው ተቀናሽ የሚደረገው ማለት ነው። ስለዚህ ሙሉ ከተሰራው ስራ ላይ ይሄ ስንቀንስ 12 ሚሊዮን ይመጣል ማለት ነው። ስለዚህ የ17 ሚሊዮን ብር ስራ ሰራ፣ ግን ኔት የሚከፈለው ፔመንት 12 ሚሊዮን ነው። ይሄ ግን ምንድነው ቫትን አያጠቃልልም። ስለዚህ ለብቻ ደግሞ ቫት ካልኩሌሽን እንሰራለታለን ማለት ነው። ምክንያቱም ከነቫትን ጨምሮ ስለሆነ የሚከፈለው። ሶ እዚህ ጋር ቫት ካልኩሌሽንን ስንሰራ ደግሞ ምን እናደርጋለን? ቅድም እዚህ ጋር አድቫንስ ፔመንት፣ ፕሪቪየስ ፔመንት ቀንሰናል አይደለ? ስለዚህ እዚህ ጋር እስከተቀነሰ ድረስ ቫትም የነሱ መቀነስ ግዴታ ነው ማለት ነው። ሶ ምን እናደርጋለን? እዚህ ጋር ከሰመሪ ሺት ቀጥታ እንወስዳለን፣ ወይም እዚህ ከላይ የተጠቀምነውን ቁጥር ነው የምንጠቀመው። ሶ የሱን ቫት 15% ቫት እንሰራለታለን። የሱ 15% ቫት 2.5 ሚሊዮን ነው። ግን እዚህ 2.5 ሚሊዮን ውስጥ ምን አለ?
ፕሪቪየስ ፔመንት አለ፣ አድቫንስ ሪፔመንት አለ። እነዚህ ሁሉ ነገሮች ስላሉ መቀነስ አለበት ማለት ነው። ስለዚህ እንዴት ነው የምንቀንሳቸው? እዚህ ጋር አድቫንስ ሪፔመንት ቅድም የቀነስ ነው አለ አይደለ? የሱን 15% እንሰራለን ማለት ነው። የ3.4 ሚሊዮኑን 15% ሰርተን ወደ 515,000 ብር ይመጣል። ፕሪቪየስ ፔመንት ደግሞ ስለሌለን ያው ዜሮ ነው የሚሆነው። ስለዚህ ምን ይደረጋል? ከ2.5 ሚሊዮኑ ላይ የአድቫንስ ሪፔመንቱ 515,000 ይቀነስና 2 ሚሊዮን ብር ይሆናል ማለት ነው። 2.5 ነበረ። ስለዚህ ስንቀንስ 2 ሚሊዮን ብር ቫት ይሆናል ማለት ነው። ከዛ እዚህ ጋር ቫቱ ሲደመር ቅድም የሰራ ነው ኔት 12.8 ሲደመር 2 ሚሊዮኑ 14.9 ሚሊዮን ብር የሚከፈለው ይሆናል ማለት ነው። አሁን ለሰራው ስራ ፕሪቪየስ ተቀንሷል፣ አድቫንስ ሪፔመንት ተቀናሾች ሁሉ ተቀናንሰው ይሄ ቁጥር ነው የሚመጣው ማለት ነው። ሁለት አይነት አሰራር አለው። ለምሳሌ እርግጠኛ ለመሆንም አንድ በዚህ መንገድ ሰራል፣ ሌላው ደግሞ ምን እዚህ ጋር ተጠቅመን የሰራ ነው እስካሁን የተሰሩ ስራዎችን ወሰድንና ቫት ቀነስን። ወይ ደግሞ ሁለተኛው መንገድ ተቀናንሶ የመጣ ቁጥር አለ አይደለ 12.8 ሚሊዮን እሱን ተጠቅመን ደግሞ ቫት እንጨምርበታለን ማለት ነው። እዚህ ጋር ቀንሰን ሰራን፣ እዚህ ጋር ደግሞ ጨምረን እንሰራለን። ስለዚህ ቁጥሩ ግን እኩል መምጣት አለበት። እሱን ቼክ ለማድረግ ምንድነው የምናደርገው? ተቀናንሶ የመጣ ቁጥር ይሄ 12.8 ሚሊዮኑን የሱን 15% ቫት እንሰራለታለን። 1.9 መጣ አይደል? ከዛ እዚህ ጋር ልብ በሉ ሪቴንሽን ቀንሰናል አይደለ? ሪቴንሽን ከቀነስን በኋላ የሪቴንሽን ቫት ግን አይቀነስም። ለኮንትራክተሩ የሚከፈለው ነው የሚሆነው። እቺ መያዣ ያልናት ገንዘብ ማለት ነው። ስለዚህ የሷ ቫት ስንት ይመጣል? 15% 128,000 ብር። ስለዚህ እነዚህ ሁለቱ ተደምረው የሚከፈለው ቫቱ ነው የሚሆነው ማለት ነው። ስለዚህ ሁለቱን እንደምራቸው። እኩል አልመጣም ከዚህ ጋር። ስለዚህ በሁለቱም መንገድ ሰርታችሁ ያው ክፍያ ፔመንት እስከሆነ ድረስ እርግጠኛ መሆን ግዴታ ነው የምትሰሩትን ነገር። ስለዚህ በሁለቱም መንገድ እየሰራችሁ ቼክ ማድረግ ያስፈልጋል ማለት ነው። እኔ ብዙ ጊዜ ፔመንት ሳዘጋጅ በሁለቱም መንገድ ነው እየሰራው ቼክ ማድረገው። ምክንያቱም አንዱ ጋር ስህተት ቢኖር በዛኛው ስትሰሩ አንድ አይነት ቁጥር ስለማይመጣ ማለት ነው። እንግዲህ በዚህ መልኩ ፔመንት ሰርቲፊኬት ማዘጋጀት እንችላለን ማለት ነው። እዚህ ጋር ያሉት ነገሮች አሁን የመጀመሪያ ፔመንት ስለሆነ ነው። ሁለተኛ፣ ሶስተኛ እያለ ሲሄድ እዚህ ጋር እነዚህን እየሞላናቸው ነው የምንሄደው ማለት ነው። ለምሳሌ አሁን እዚህ ጋር የምናየው ይሄ ኮንትራክተሩ የወሰደው አድቫንስ ፔመንት ነው። ከቫት በፊት ይሄን ያክል ነበር። ከዛ 15% ቫት ተጨምሮበት ይሄን ያክል አማውንት አድቫንስ ፔመንት ወስዷል ማለት ነው። እዚህ ጋር ደግሞ ፕሪቪየስ ፔመንት ነው። ያው ይሄ ፈርስት ፔመንት ስለሆነ ፕሪቪየስ ፔመንት አይኖረውም። ለቀጣይ ግን ሁለተኛ ፔመንት ስናዘጋጅ ምን እናደርጋለን? እዚህ ጋር ቀኑን እንጽፋለን። ይሄ ፔመንት የተከፈለበትን ቀን እዚህ ጋር ቢፎር ቫት ያለው የቷን ነው የምንወስደው? እችን 12.8 ሚሊዮኗን ነው ማለት ነው። ከዛ 15% ቫት ደግሞ 2 ሚሊዮኑን እዚህ ጋር እናደርጋለን። የሁለቱ ድምር ይሄን ይሰጠናል ማለት ነው። ሶስተኛ አራተኛ ሲሆንም እንደዚሁ ከነቀኑ እያንዳንዱን አማውንት እየሞላን እንሄዳለን ማለት ነው። ከዛ እዚህ ጋር ደግሞ አድቫንስ የተወሰደው አለ። ከዛ ቢፎር ቫት ደግሞ እዚህ ጋር የቀነስናት ሪፔ የተደረገው ማለት ነው 3.4 ሚሊዮኑን እዚህ ጋር እናደርጋለን። ከዛ አውትስታንዲንግ ደግሞ ምን ያክል ቀረው የሚለውን ደግሞ ሁለቱን አቀናንሰን በየፔመንቱ እንሰራለን ማለት ነው። ይሄ አድቫንስ ተከፍሎ እስከሚያልቅ ድረስ ማለት ነው። ከዛ እዚህ ጋር በወርድም በፊገርም ይሄን አማውንት እናስቀምጣለን። እዚህ ላይ ኮንሰልታንቱም ኮንትራክተሩም ክላየንቱም ሶስቱም ይፈርማሉ ማለት ነው። እና እንግዲህ በዚህ መልኩ ነው ፔመንት ሰርቲፊኬት ይሄን ይመስላል። በቀጣይ ቪዲዮ ደግሞ ሁለተኛና ሶስተኛ ክፍያ ሲሆን እንዴት ፔመንት ሰርቲፊኬት እንደሚዘጋጅ ቪዲዮ ሰራላችኋለሁ ማለት ነው። ታዲያ ቀጣይ ቪዲዮ እንዲደርሳችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ። እናመሰግናለን።